ዛሬ አንጎላችሁን ጤናማ፣ የተሳለ፣ ፈጣን የሚያደርጉ 7 ኤክሰርሳይሶችን አንድ በአንድ እንመለከታለን። ሰላም፣ እንኳን ወደ ጥበብ ቤታችሁ ተሳ የዩቲዩብ ቻናል መጣችሁ። አእምሮዬ የተሳለ ነው ብላችሁ ታስቡ ይሆናል። ከዚህ ቪዲዮ በኋላ ሐሳባችሁን እንደምታስተካክሉ አልጠራጠርም። ላይክ እያደረጋችሁ ጀምሩ። ኤክሰርሳይዝ 1 ዘ ሾልተር ቴብል። ይህ ልምምድ አእምሮአችሁን ቻሌንጅ በማድረግ የእውቀት ኮግኒቲቭ ችሎታችሁን ለማዳበር ይረዳል። አሁን በሰንጠረዥ ውስጥ ተዘበራርቀው የተቀመጡትን ከ1 እስከ 25 ያሉ ቁጥሮች በ30 ሰከንድ ውስጥ በቅደም ተከተል በፍጥነት ማግኘት አለባችሁ። ጀምሩ። ሁሉንም ቁጥሮች አገኛችሁ ካላገኛችሁ ችግር የለውም፣ ደግማችሁ መለማመድ ትችላላችሁ። ይህን ኤክሰርሳይዝ ስትለማመዱ ኢንፎርሜሽን ፕሮሰሲንግ ፍጥነታችሁን፣ እይታችሁን፣ ትኩረታችሁን ለማሻሻል ይረዳል። ኤክሰርሳይዝ 2 መልቲ ከለር ቴክስት። በዚህ ልምምድ ውስጥ በተለያዩ ቀለማት የተጻፉ ቃላትን ታያላችሁ። ታዲያ የእናንተ ተግባር የእያንዳንዱን ቃል ቀለም ድምጻችሁን ከፍ አድርጋችሁ መጥራት። ለምሳሌ ቀይ የሚለው ቃል በሰማያዊ ከተጻፈ ሰማያዊ ትላላችሁ። ይህ ቀላል ሊመስል ይችላል፣ ግን ትንሽ ፈታኝ ነው። አእምሮአችሁ መረጃን በተለየ መንገድ ፕሮሰስ እንዲያደርግ ይገደዳል። በተጨማሪ የማስታወስ ችሎታችሁ፣ ትኩረት የማድረግ ብቃታችሁ ይዳብራል። ኤክሰርሳይዝ 3 ብላይንድ ፎልዲንግ። አይናችሁን በመጨፈን ቀላል ተግባር መስራት። በዚህ ልምምድ አይኖቻችሁን በመጨፈን ቀለል ያሉ ስራዎችን ለማጠናቀቅ ትሞክራላችሁ። ለምሳሌ አይናችሁን ጨፍኑና ስማችሁን ጻፉ። እንደ ክብ፣ 3 ማዕዘን፣ 4 ማዕዘን ያሉ ቀላል ቅርጾችን ሳሉ። ለምን አሁን አትሞክሩም? ቪዲዮውን ለአፍታ አቁሙና በኮሜንት ውስጥ ገብታችሁ አይናችሁን በመጨፈን ስማችሁን ጻፉ። ይህ ኤክሰርሳይዝ አእምሮአችሁ አክቲቭ እንዲሆን ያደርጋል። ኤክሰርሳይዝ 4 ሃንድ ኮኦርዲኔሽን። እጅ ማስተባበር። አሁን ሁለት እጆቻችሁን በምልክት አስተባብሩ። በቀኝ እጃችሁ የፒስ ምልክት አድርጉ፣ በግራ እጃችሁ ደግሞ የኦኬ ምልክት አድርጉ። መልሳችሁ በግራ እጃችሁ የፒስ ምልክት፣ በቀኝ እጃችሁ የኦኬ ምልክት አድርጉ። ይህንን በ10 ሰከንድ ውስጥ በተከታታይ 5 ጊዜ ለማድረግ ሞክሩ። ዝግጁ ናችሁ? ጀምሩ። ኤክሰርሳይዝ 5 ዩዚንግ ዩር ነን ዶሚናንት ሃንድ። ብዙ የማትጠቀሙበትን እጃችሁን መጠቀም። ቀኝ የሆናችሁ በግራ፣ ግራ የሆናችሁ በቀኝ መጠቀም። ይህ ኤክሰርሳይዝ ቀላል ግን ኃይለኛ ነው። በቀኝ እጃችሁ የምትተገብሩትን ተግባራት በግራ እጃችሁ ስሩ። ሁሌ ጥርሳችሁን በቀኝ እጃችሁ የምትቦርሹ ከሆነ በግራ ለመቦረሽ ሞክሩ። በቀኝ እጃችሁ የምትጽፉ ከሆነ በግራ እጃችሁ ጻፉ። እንዲህ ስታደርጉ አዲስ የነርቭ ግንኙነቶችን በመፍጠር የአእምሮና የአካል ግንኙነትን ታጠነክራላችሁ። በዚህ ቪዲዮ ዘና እያላችሁ ከሆነ ለምን በግራ እጃችሁ ላይክ አታደርጉም? ኤክሰርሳይዝ 6 ብሬን ጌም። የጭንቅላት ጨዋታ። ብዙ ጊዜ የቪዲዮ ጌሞች ሱስ እንደሚያስይዙ ሲወራ እንሰማለን። ነገር ግን ጥናቶች እንደሚያሳዩት ብሬን ቻሌንጂንግ ጨዋታዎች ውሳኔ አሰጣጥን፣ የማስታወስ ችሎታን ያሻሽላሉ። እንደ ካንዲ ክራሽ ያሉ ሱስ ከሚያስይዙ ጨዋታዎች ይልቅ ቼዝ፣ ዳማ፣ እንቆቅልሾች ወይም ሰምና ወርቅ ማውጣት የመሳሰሉ ጨዋታዎችን ማዘውተር የማሰብ ብቃትን ያሻሽላሉ። ኤክሰርሳይዝ 7 የቴክኖሎጂ ጥገኛነትን መገደብ። በመጨረሻም የቴክኖሎጂ ጥገኝነታችሁን ለመገደብ ሞክሩ። ቴክኖሎጂ ሕይወትን ቀላል ቢያደርግም በእሱ ላይ ከመጠን በላይ ጥገኛ መሆን የአንጎላችሁን እንቅስቃሴ ይቀንሰዋል። ቃላትን እንደ ማስታወስ ያሉ ትናንሽ ተግባሮችን በራሳችሁ ተለማመዱ። ያለ ካልኩሌተር ማስላትን፣ በቅርብ የምታውቋቸውን ሰዎች ስል በቃላችሁ ማስታወስ ሞክሩ። ይህ የማስታወስ ችሎታችሁን ያጠናክራል፣ የበለጠ በራሳችሁ እንድትተማመኑ ያደርጋችኋል። ሁልጊዜ የሥራ ሊስት ከማዘጋጀት ይልቅ ያለ ሊስት ነገሮችን ለማስታወስ ሞክሩ። ይህ ማለት ሊስት ማውጣታችሁን ቼክ ማድረጋችሁን ሙሉ በሙሉ ስለመተው አይደለም፣ ስለማድረግ እንጂ። የማስታወስ ችሎታችሁን የመጀመሪያ ብቃታችሁ ማድረግ። ለዛሬው ይህን ይመስል ነበር። ይህ ቪዲዮ አጋዥ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። አስታውሱ፣ ለመጀመር ታላቅ መሆን አይጠይቅም፣ ታላቅ ለመሆን ግን መጀመር ይጠይቃል። የእድገት ጎዳናን ከእኛ ጋር ሰብስክራይብ በማድረግ ጀምሩ። ልክ እንደዚህ ጠቃሚ ፖስቶች ፖስት ሲደረጉ እንዲደርሳችሁ የደወል ምልክቷን ተጫኑ። ሐሳብ አስተያየታችሁን ብሰማ ደስ ይለኛልና አሳውቁን። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ።